የመንግስት ጉቦ በመብላትና የህዝብን በማጭበርበር ወንጀል የተጠየቀው ይህ ግለሰብ በዛሬው ዕለት በኢላት ከተማ እንደሚኖር ተዘግቧል። በዚች በኢላት ከተማ የሚኖረው ይህን ግለሰብ ያገኝና ለመንግስት የጠቆመ ከፍተኛ ካሳን እንከፍላለን ሲሉ የመንግስት ባለስልጣኖች ተናግረዋል። ያሪኮ በጩኸት የሚናይ የድብሽት ላይ ቤት የዚህ ልጅ ተፈላጊ ዋና ተባባሪዎች ደግሞ በሽሻ ያደጉና ሽሻ በማጨስ ህዝብን ያስቸገሩ ግለሰቦች እነዚህ ሲሆኑ ከነዚህዎች መካከል ደግሞ ይህ የምትመለከቱት ልጅ በጣም ተፈላጊ ነው። ይህንንም ልጅ በተደጋጋሚ ያየ ለመንግስት እንዲያሳውቅ የተባበሩት መንግስታት ድርጅት ያሳስባል። እነዚህ ልጆች ላገኘ ወረታውን እንከፍላለን ይላሉ ፈላጊዎቹ የተባበሩት መንግስታት ድርጅት። እንደ ያሪኮ በጩኸት የሚናይ የድብሽት ላይ ቤት አይደለኝና